አንዳንድ የእስልምና ኡስታዞች የእስልምና አማኙ ምን ያህል እንደሚዋሹት እስቲ እነዚህ ሁለት ቪዲዮዎችን ተመልክተን እንመለስ። በነብያት ትምህርት ዘንድ ህፃን ተብሎ የተገለጸ አንድ አካል አለ። ህፃን የተባሉበት ምክንያት ለምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም ነብይ በኋላ መጨረሻ ስለመጡ ነው። የነብያት አስተምህሮ ሁሉ በእርሱ ጫንቃ ላይ የተደረገበት የመጨረሻው ዘመን ነብይ አለቅነት ሁሉ በጫንቃው ላይ የተደረገለት የተወለደው ያ ህፃን የተባለው በነብያት አንደበት ለዘመኑ ፍጻሜ የሌለው ለመንግስቱ ስፋት የሌለው የተባለው ብቸኛው ነብይ እርሳቸው ናቸው። ለመንግስቱ ስፋት የለውም የተባለው የዓለምን ህዝብ ሁሉ ለዓለም ተልኮ የሚያስተዳድር ነብይ እሱ ብቻ ስለሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለዘመኑ ፍጻሜ የሌለው ነብይ ማን ነው? እስከ ዓለም ፍጻሜ ድረስ የነብይነት ግዛቱ ስልጣኑ የጸናለት ነብይ እርሳቸው ናቸውና በመጽሐፍ ቅዱስም የነብያችን አለይሂ ሰላቱ ወሰላምን መምጣት በኢየሱስ ክርስቶስ አንደበት እንደተገለጸ መጽሐፍ ቅዱስ በራሱ ያስተምራል። በኢየሱስ ክርስቶስ አንደበት ከተነገሩ ትንቢቶች እንጀምራለን። በእርግጥ በርካታ የሆኑ ትንቢቶች አሉ። እነሱን ሁሉ በዚህ አጭር ደቂቃ ውስጥ ማየት አንችልም። ነገር ግን ስጦታ ይሆን ዘንዳ ኢየሱስ ክርስቶስ ነብዩ ሰለላሁ ዐለይሂ ወሰለም ስለመምጣታቸው የተናገረውን ሁለት ትንቢት ብቻ ከዮሐንስ ወንጌል እንመለከታለን። በዮሐንስ ወንጌል በምዕራፍ 16 ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ኢየሱስ ክርስቶስ እንዲህ ይላል፣ እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ይላል። እንግዲህ ይህንን ጥቅስ ቆም ብሎ ማየት አስፈላጊ ነው። በዮሐንስ ወንጌል 16:7 ላይ እኔ ግን እውነት እላችኋለሁ እኔ እንድሄድ ይሻላችኋል ይላል። እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና ይላል። አሁን ኢየሱስ ክርስቶስ አጽናኝ እንደሚመጣ ነግሮናል። መልካም ኡስታዝ እሱ የጠቀሰው ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠቀሰ ጥቅስ ነው። ስለ መሐመድ የተነገረ ጥቅስ ነው ብሎ የጠቀሰው ሙሉ ቃሉ ስንመለከተው እንዲህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ይልና ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ልብ በሉ፣ ኃያል አምላክ ብሎ ነው የጠራው። የሰላም አለቃ ብሎ ጠርቶታል። የዘላለም አባት ብሎ ጠርቶታል። ይህ ጥቅስ የተነገረው ስለ ኢየሱስ ክርስቶስ ነው። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ላይ እሱ የሰላም አለቃ መሆኑ ተናግሯል። እንደዚሁም ደግሞ በተወለደ ጊዜ እረኞችና መላእክት የዘመሩትም ይህ ነው፣ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው ነው የዘመሩለት። ስለዚህ ይህ ቃል የተነገረው ስለ መሐመድ አይደለም። በጣም ይገርመኛል። አንዳንድ ኡስታዞች በቃ ስለ ምን እንደተጠቀሰው እንኳን ሳያውቁ አምጥተው ለመሐመድ ሲሰጡ እንመለከታለን። እንደዚሁም ደግሞ አንድ ቪዲዮ ያሳያችኋለሁ ብዬ ነበር፣ አጋጣሚ ቪዲዮን አላገኘሁትም። ኡስታዝ ካሊድ የተባለ ግለሰብ በሐዋርያት ሥራ ምዕራፍ 4 ላይ የተጠቀሰው መዳን በሌላ በማንም የለም እንድንበዘን ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው የሚለውን ስም በመሐመድ በስተቀር መዳን የለም ያለ ሲጠቅሰው ሰምቼ በጣም ነበር የተገረምኩኝ። እና እነዚህ ሰዎች ብዙ ጊዜ እንደዚህ አይነት ነገሮች ሲጠቅሱ እንመለከታለን። ሁለተኛው ኡስታዝ ደግሞ የጠቀሰው ነገር ብዙ የእስልምና ተከታዮች የሚጠቅሱት ጥቅስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ጀምራችሁ ስትመለከቱ ስለ መንፈስ ቅዱስ መምጣት የተናገረውን ኃይለ ቃል በመውሰድ ስለ መሐመድ ሲጠቅሱት እንመለከታለን። በጣም የሚያስገርመው ነገር ግን ሌሎች ስለ ኢየሱስ ክርስቶስ ፈጣሪነት፣ አምላክነት የተጠቀሱ ጥቅሶች መጥቀስ ቀርቶ መስማት እንኳን አይፈልጉም። ነገር ግን እነሱ ያስኬደናል ብለው ያሰቡት ጥቅስ ግን ሲጠቅሱ እንመለከታለን። ከምን አንጻር ነው የእስልምና መምህራን ይህ የመጽሐፍ ቅዱስ ጥቅስ ለመሐመድ ሊጠቅሱት የቻሉት የሚለው ነገር ስንመለከት አንደኛው ምክንያታቸው መሐመድ በሱረቱ 61 ቁጥር 6 ላይ ስለሱ መምጣት ኢየሱስ ክርስቶስ ትንቢት እንደተናገረለት አድርጎ የጠቀሰው ቃል አለ። ያንን ቃል እውነት ለማድረግ እውነት ለማስመሰል ወይም ደግሞ እውነት ነው ብሎ ለመጥቀስ ይህ የመጽሐፍ ቅዱስ ጥቅስ ሲጠቅሱ እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ አይደለም ስለ መሐመድ መምጣት ትንቢት ሊናገር ይቅርና ክርስቶስ ካስጠነቀቀን ነገሮች መካከል በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 11 ስትመለከቱ ብዙ ሐሰተኛ ነቢያት ይመጣሉ ይለና ተጠንቀቁ ነው ያለው። እንዳንቀበላቸው ነው ያስጠነቀቀን።
እንደዚሁም ደግሞ ማዕቶተ ቤተክርስቲያን የተባለው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 1 ከቁጥር 9 ላይ ሲናገር ከተሰበከልን ውጪ እንዳንቀበል አስጠንቅቆ አስረግጦ ነግሮናል። አይደለም ምድራዊ ሰው ይቅርና የሰማይ መላእክትም ቢሆን ብሎ ነው ያስጠነቀቀን። ከዚህ ውጪ የሚሰብክ ቢኖር ደግሞ የተረገመ ይሁን ብሎ ነው የተናገረው። ሁለተኛ ስለ መንፈስ ቅዱስ የተነገረው ለመሐመድ ሰጥተው የሚከራከሩት ለምንድነው የሚለው ነገር ስንመለከት ቁርአን ስለ መንፈስ ቅዱስ ምንም አይነት ፍንጭ ስለማይሰጣቸው ነው። ብዙ ሙስሊሞች እኛ ስላሴ ብለን የምናምነው አብ፣ ወልድ፣ ኢየሱስ ክርስቶስ እንደዚሁም ድንግል ማርያም እንደሆነች አድርገው ነው የሚያስቡት። መናኑ ያማኞቹ ብቻ ሳይሆን አላህም መሐመድም እንደዛ አድርገው ነው የሚያስቡት። ለዚህ ደግሞ በሱረቱ 5 ቁጥር 116 ላይ ተጠቅሶ ትመለከታላችሁ። እኛ ክርስቲያኖች አብ እንደዚሁም ደግሞ ኢየሱስ ማርያም እንደምናመልክ አድርጎ ተጠቅሷል። በጣም የሚያስገርመው መሐመድም እንደዚሁም ደግሞ አላህም ስለኛ ስለ ክርስቲያኖች በቂ ማስረጃ እንደሌላቸው የሚያስረዳ ነገር ነው። ይህ ጥቅስ ስለ መሐመድ አለመሆኑ ጥቂት ማብራሪያዎችን እንመልከት። አንደኛ በዘመን መንፈስ ቅዱስ ለሐዋርያት የወረደላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛ ቀን ነው። መሐመድ የተነሳውስ 6ኛው መቶ ክፍለ ዘመን መጨረሻ 7ኛው መቶ ክፍለ ዘመን አካባቢ ነው የተነሳው። ስለዚህ በዘመን ስንመለከት እጅግ በጣም ብዙ አመታቶች ልዩነቶች አሉ። ሁለተኛ ያመጣጣቸው ሁኔታ ነው። በቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 49 ስንመለከት መንፈስ ቅዱስ ከአርያም እንደሆነ ይነግረናል። መሐመድ ግን ከምድር እንደሆነ ደግሞ ይህ ምንም የሚያከራክር ጉዳይ አይደለም። ሶስተኛ በህልውና ስንመለከት በዮሐንስ ወንጌል ምዕራፍ 14 ከቁጥር 16 መንፈስ ቅዱስ ለዘላለም የሚኖር ሲሆን መሐመድ ግን ሞቶ መቃብር ውስጥ በስብሶ ፈርሶ አፈርና ትንቢያ ሆኖ የቀረ ግለሰብ ነው። አራተኛ በአካል ሁኔታ በዮሐንስ ወንጌል ምዕራፍ 14 ከቁጥር 17 ላይ መንፈስ ቅዱስ ረቂቅ ዓለም የማያየው ሲሆን መሐመድ ግን የሚዳበስ የሚጨበጥ ሰው ሁሉ የሚያየው ግለሰብ ነው። በአምስተኛ ደረጃ በስም ትርጓሜ ስንመለከት ጰራቅሊጦስ የሚለውን ቃል የግሪክ ልሳን ሲሆን በአማርኛና በግዕዝ መንፈስ ቅዱስ ትርጓሜው ደግሞ አጽናኝ የሚል ነው የሚሆነው። መሐመድ የሚለው ስም ስንመለከት የተመሰገነ ሲሆን አህመድ ማለት ደግሞ አመስጋኝ ነው። ስለዚህ በስም አንፃር ምንም የሚገናኙም ነገሮች አይደሉም። በጣም መገንዘብ ያለብን ነገር ደግሞ ሌላው ምንድነው? ብዙ የእስልምና ምሁራን ስለ መሐመድ የተነገረውን ጥቅስ ክርስቲያኖች አጥፍተውት ነው ብለው የሚናገሩ ሰዎች አሉ። ይህ በጣም የሚያሳዝንና እጅግ በጣም አስነዋሪ የሆነም ንግግር ነው። ለምን ካላችሁኝ ማስረጃ ላቀርብላችሁ። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገሩ ትንቢቶች እግዚአብሔር በሚገርም ሁኔታ አስጠብቋቸዋል። እንዴት ካላችሁኝ አስቡት። አይሁዳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ነው የሚጠሉት። መጽሐፍ ቅዱስ በእነሱ እጅ ብቻ ቢኖር ኖሮ ስለ ኢየሱስ ክርስቶስ የተነገሩ የመጽሐፍ ቅዱስ የትንቢት ቃላቶች ሁሉ ያጠፏቸው ነበር። ነገር ግን እንዳያጠፏቸው ክርስቶስ ወደዚህ ምድር ከመምጣቱ ከድንግል ማርያም ከመወለዱ ከ900 ዓመት በፊት ወደ ኢትዮጵያ ቋንቋ ወደ ግዕዝ ቋንቋ መጽሐፍ ቅዱስ ተተርጉሟል። ወይም ደግሞ ክርስቶስ ወደዚህ ምድር ከመምጣቱ ከ280 ዓመት በፊት ወደ ጽር ወይም ወደ ግሪክ ቋንቋ ተተርጉሟል። ይህ በጣም የሚገርም የተጠበቀበት መንገድ ነው። በጣም ማሰብ ያለብን ነገር ስለ መሐመድ የተነገሩ ትንቢቶች ቢኖሩ ኖሮ ልብ በሉ ቢኖሩ ኖሮ እግዚአብሔር ጠብቆ ያቆያቸው ነበር እንጂ ግለሰቦች ተነስተው ሊያጠፏቸው ስለፈለጉ ብቻ እንዲያጠፏቸው እግዚአብሔር አይፈቅድም ነበር። ነገር ግን የተነገሩ ትንቢቶች የሉ። እኛ አሁንም የምንጠይቀው ጥያቄ ምንድነው? እኛ ክርስቲያኖች መሐመድ እውነተኛ ነቢይ አይደለም፣ እውነተኛ ነቢይ ስለመሆኑ ማስረጃ ስጡን ነው። ቁርአን ካላችሁን ደግሞ ቁርአን ማስረጃ ሊሆን አይችልም። እኔ ራሴ የጻፍኩት መጽሐፍ ስለ ራሴ ማስረጃ ሊሆን አይችልም። ሌላ ማስረጃ ያስፈልጋል። አሁን ለምሳሌ መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል ስለመሆኑ ማስረጃችሁ ምንድነው ብንባል ከመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጪ የሆኑ ብርቱ የሆኑ ማስረጃዎች ማቅረብ እንችላለን። እናንተ ጋር ግን መሐመድ እውነተኛ የፈጣሪ ነቢይ ስለመሆኑ ሊቀርብ የሚችል ወይም ደግሞ ልታቀርቡት የምትችሉ አንድ ማስረጃ ካላችሁ እንኳን እስቲ ስጡን።
ስለነበረን ጊዜ ሉል እግዚአብሔር ስሙ የተመሰገነ ይሁን። አካውንቴ ትንሽ ስለተመታ ደጋግማችሁ ኮፒ ሊንክ አድርጉልኝ። ከቻላችሁ ደግሞ ኮሜንት ላይ አንድ የመጽሐፍ ቅዱስ ጥቅስ ካልሆነ ደግሞ ሐሳብ አስተያየታችሁ አስቀምጡልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።